ሰላም እንዴት ናችሁ? የወርልድ ዋይድ ኒውስ ቤተሰቦች የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። ከመረጃዎቹ መካከል በቴህራን ሰማይ ላይ ፍንዳታ ተሰምቷል። የኢራን የአየር መከላከያ ሰራዊት ጥቃት እየመከተ መሆኑ ተገልጿል። በመላው በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ሰዓት በኢራን የተሰሙ ፍንዳታዎች በይበልጥ ስጋት ላይ ጥለውታል። በአሜሪካና በኢራን መካከል ሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተዘግቧል። የተለያዩ ዓለም አቀፍ የሚዲያ ተቋማት እንደዘገቡት ከሆነ ቀደም ሲል የነበረው የተኩስ አቁም ስምምነት ተጥሷል። ሁኔታውም ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ተሰግቷል። ይህ በእንዲህ እንዳለ የኢራኑ ፕሬዝዳንት የኢራን ጠቅላይ መሪ ከሆኑ በኋላ የጽሑፍ መልእክት ከማስተላለፍ ውጪ እስካሁን በይፋ አልታዩም። በስታፍ ሐሚን አግኝተው እንደተወያዩም ተናግረዋል። በሌላ መረጃ ደግሞ የእስራኤል ጦር ሊባኖስ ውስጥ በቅድስት ማርያም ሐውልት ላይ በተሳለቀ ወታደር ላይ ምርመራ እንደጀመረ መረጃዎች ወጥተዋል። ሙሉ መረጃዎቹን በዜናው በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በትግራይ ክልል ማዕከላዊ ዞን አድዋ ከተማ ሚያዝያ 28 ቀን 2018 ዓ.ም ከሌሊቱ 10 ሰዓት በከተማዋ ከንቲባ መኖሪያ ቤት የእጅ ቦምብ ተወርውሯል። ይህንን አስመልክቶ የከተማው ፖሊስ ያወጣውን መግለጫ በዜናዎቹ የምናስደምጣችሁ ይሆናል። በደቡብ አፍሪካ በሌላ ሀገር ዜጎች ላይ የሚደርሰውን ጥቃት መጠናቸው ቢቀንስም አሁንም መቀጠላቸው ተሰምቷል። ጥቃቱ እንደ ሰሞኑ ብዛት ያላቸው ዘረፋዎችና ጥቃት ፈጻሚ ቡድኖች ይፈጽሙት እንደነበር ባይሆንም ውስጥ ለውስጥ ባሉ ሱቆች በሚገኙ በሌላ ሀገር ዜጎች ላይ ድንገተኛ ጥቃት እየተፈጸመ ነው ሲሉ በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያውያን ይህንን መረጃ በተመለከተ በዜናዎቹ በዝርዝር እናስደምጣችኋለን። ህወሓት ያለምንም ቅድመ ሁኔታ ለድርድር ዝግጁ መሆኑን ገልጿል። የፌዴራል መንግስት ህገወጥ በሚለው ውድቅ ባደረገው ምርጫ የተመረጠው ምርጫ የትግራይ ክልል ምክር ቤት ወደ ስራ የመለሰው ህወሓት ያለምንም ቅድመ ሁኔታ ለድርድር ዝግጁ መሆኑን ገልጿል። ርዕሰ ጉዳይ መረጃችን ነው። ክቡራንና ክቡራት የወርልድ ዋይድ ኒውስ ቤተሰቦች እነዚህ ለሰዓቱ የመረጥንላችሁ አዳዲስ መረጃዎች ናቸው። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን መረጃዎቹ ለብዙ ሰዎች እንዲደርሱ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ መረጃዎቹ ስናልፍ በቴህራን ሰማይ ላይ ፍንዳታ ተሰምቷል። የአየር መከላከያ ሰራዊት ጥቃት እየመከተ መሆኑ ተሰምቷል። በኢራን መዲና ቴህራን በርካታ ፍንዳታዎች መሰማታቸውን ተከትሎ የሀገሪቱ የአየር መከላከያ ወደ ስራ መግባቱ የኢራን መንግስት መገናኛ ብዙሃን ዘግቧል። እንደዘገበውም ከሆነ መከላከያ ኃይሎቹ ጠላት ሲሉ የጠሩትን ከተማዋን ለመምታትና የአየር ጥቃቱን ለመከላከል አጸፋዊ ምላሽ እየሰጡ ይገኛሉ። ፍንዳታዎቹ በመላው መዲና የተሰሙ ሲሆን የጥቃቱ ምንጭና የደረሰው እስካሁን በዝርዝር አልታወቀም። በመላው በመካከለኛ ምስራቅ ያለው ውጥረት በከፍተኛ በጨመረበት በዚህ ሰዓት በቴህራን የተሰሙ ፍንዳታዎች ቀጠናውን ይበልጥ ስጋት ላይ ጥለውታል። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተዘግቧል። የተለያዩ ዓለም አቀፍ የሚዲያ ተቋማት እንደዘገቡት ከሆነ ቀደም ሲል የነበረው የተኩስ አቁም ስምምነት ተጥሷል። ሁኔታውም ወደ መጠነ ሰፊ ግጭት እንዳያመራ ተሰግቷል። ኢራን አሜሪካ ጃስ ከሚሰኘው አካባቢ ወደ ሆርሙዝ ሰርጥ የተጓዘ በነበረ የኢራን ነዳጅ ጫኝ መርከብና በተባበሩት አረብ ኤሚሬት የፉጃ ጃይራ ወደብ ትይዩ ወደ ሆርሙዝ ሰርጥ የተጓዘ በነበረ የኢራን ነዳጅ ጫኝ መርከብና በተባበሩት አረብ ኤሚሬትስ የፉጃ ጃይራ ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል አስታውቃለች። በሌላ በኩል የአሜሪካ ጦር ኢራን ያለምንም ተኩስ ጥቃት ማድረሷን እና ለዚህም የሚገባትን ምላሽ ለመስጠት ጥቃት መፈጸሟን ገልጻለች። እስራኤል በበኩሏ ሁለት ኃይሎች የቀጥታ የተኩስ ልውውጥ ማድረጋቸውን ዘግባለች። የአሜሪካ ጦር በኢራን የቀሽምና የባንዲራ ሰዎች ላይ የአየር ድብደባ መፈጸሟን ፎክስ ኒውስ ዘግቧል። በተጨማሪም አሜሪካ ከቀጠናት ሀገራት ጋር በመተባበር በካቢር ሲሪክ እና ቃሽም ደሴት አካባቢ የሚገኙ ስፍራዎች ላይ ጥቃት መፈጸሟን የኢራን ወታደራዊ ባለስልጣናት ገልጸዋል። የኢራን ጦር ለሰነዘረችባቸው ጥቃት ወዲያውኑ ያጸፋ ምላሽ መስጠቷን አስታውቃለች። የኢራን ባህር ኃይል የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑና በሆርሙዝ ሰርጥ ምስራቃዊ ክፍል በታች ባህር ዳር ወደብ ደቡባዊ አቅጣጫ በሚገኝ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱን የሀገሪቱ ሚዲያዎች ዘግበዋል።
በአሁኑ ሰዓት በዋና ዋና ከተሞች ቴራስ በደቡባዊ የባንድ ባስ ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ይገኛሉ። የኢራን መንግስታዊ ሚዲያዎች በሀገሪቱ የባህር ዳርቻዎች በርካታ ጥቃት እየተፈጸሙ መሆኑን እየዘገቡ ነው። በአሁኑ ሰዓት በሆርሙዝ ሰርጥ እና በኢራን ደቡባዊ ባህር ዳርቻዎች የሚደርሱ የአሜሪካ ጥቃትና የሁለት ወገን ፍጥጫዎች እንደቀጠሉ ይገኛሉ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በድንግል ማርያም ምስል ሐውልት ላይ ሲጋራ እያጨሰ ያስቀመጠ ወታደር ላይ ምርመራ መጀመሯን አስታውቃለች። ወታደሩ ድርጊቱን ሲፈጽም ፎቶ የተነሳው በደቡባዊ ሊባኖስ ክርስቲያን በሚኖርበት መንደር ውስጥ ነው። ባለፈው ወር በዚህ ስፍራ ላይ አንድ ወታደር የኢየሱስን ሐውልት በመዶሻ ሲመታና ሲያፈርስ የሚያሳይ ምስል ተጋርቶም ነበር። ወደ ቀጣዩ መረጃችን ስናልፍ ህወሓት ያለምንም ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገልጿል። የፌዴራል መንግስት ቀጥታ ህገወጥ በሚል ባደረገው ምርጫ የተመረጠው የትግራይ ክልል ምክር ቤት ወደ ስራ የመለሰው ህወሓት ያለምንም ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገልጿል። ህወሓት ከፌዴራል መንግስቱ የቀረበበትን ቀጠናውን ለማተራመስ በሱዳን መንግስት እየተባበረ ነው የሚል ክስ መሰረት የለሽ በማለት ውድቅ አድርጎታል። ህወሓት ይህንን ያለው ሮብ ሚያዝያ 8 2018 ዓ.ም ለውጭ ጉዳይ ሚኒስቴር ምላሽ ለመስጠት ባወጣው መግለጫ ነው። ህወሓት በመግለጫው ተግዳሮቱ ሲቀጥል ለሰላምና በድርድር ለሚመጣ መፍትሄ ያለን ቁርጠኝነት እንደተጠበቀ ነው በማለት ገልጸዋል። በአድዋ ከተማ የእጅ ቦምብ ተወርውሯል። ነገር ግን የተወረወረው ቦምብ ሳይፈነዳ ቀርቷል። በሰውና በንብረት ጉዳት እንዳላደረሰም ተገልጿል። ወደ መጨረሻው መረጃችን ስናልፍ በደቡብ አፍሪካ በሌሎች ሀገር ዜጎች ላይ የሚደርሰውን ጥቃት መጠናቸው ቢቀንስም አሁን መቀጠላቸው ተሰምቷል። አድማጭ ተመልካቾቻችን ለሰዓቱ ልታደምጡ ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበር። በሌላ መረጃ ተመልሰን እስክንገናኝ ቸር ቆዩ።